ሰላም በዚህ ቪዲዮ ስለ ዊንዶ ፋንክሽኖች እናያለን። በዋናነት አራት የዊንዶ ፋንክሽኖች እናያለን። ሮ ነምበር፣ ራንክ፣ ዴንስ ራንክ እና ኢኒታይል የሚል በአጠቃላይ እንደነዚህ ያሉ ዊንዶ ፋንክሽኖችን ስናይ ፋንክሽን ኔም ብራኬት አንዳንዴ ኮለመን የሚያስፈልገው ከሆነ ኮለመን ኔም እናስቀምጣለን። ኦቨር ፓርቲሽን ባይ የምንፈልገው ኮለምና ኦርደር ባይ ማድረግ እንችላለን። እሱን በተወሰነ ዲስከስ ካረግን በኋላ በዴሞ እናያለን። ሶ ዊንዶ ፋንክሽኖች ምንድን ናቸው? ዊንዶ ፋንክሽኖች በአጠቃላይ ሊስቶችን ራንክ እንድናረግ፣ ነምበር እንሰጣቸው፣ ግሩፕ እንድናረጋቸው ያስችለናል። ያንን ስናደርግ ሌሎች ግሩፕ ካረግናቸው ውጭ ያሉ ሌሎች ሮዎችን ግን አንተዋቸው አብሮ መጨመር እንችላለን ማለት ነው። ከግሩፕ ባይ የሚለያቸው ዊንዶ ፋንክሽኖች ግሩፕ ባይ ላይ ግሩፕ ያደረግናቸውን የነሱን ሰመሪ ብቻ ነው ማስቀመጥ የሚቻለው። ሌሎች ሮዎች ማካተት አንችልም። ዊንዶ ፋንክሽን ግን አብሮ ሌሎች ከለመኖችን ጨምረን አብሮ አናላይዝ ማድረግ እንችላለን ማለት ነው። ሶ ግሩፕ ባይ ላይ ግሩፕ እያደረግን የዛን ግሩፕ ሰመሪ ብቻ ነው ማስቀመጥ የምንችለው። ዊንዶ ፋንክሽኖችን ስንጨምር ግን ይሄ እንዳለ ሆኖ ሌሎች ተጨማሪ ኢንፎርሜሽኖችን ሮዎችን ኦር ኮለመኖችን ማካተት እንችላለን ማለት ነው። ላይክ ራንኪንግ፣ ቶታልስ የመሳሰሉ ነገሮችን አብሮ መጨመር እንችላለን። እሱም በዲሞስ እና የበለጠ ክሊር ይሆናል። የምንጠቀመው ይሄንን ኤምፕሎይ ፐርፎርማንስ ቴብል ነው። ላይክ ኤምፕሎይ አይዲ አለ፣ ኤምፕሎይ ኔም አለ፣ ዲፓርትመንታቸው ኤሌክትሮኒክስ፣ ፈርኒቸር እና ፊትነስ ዲፓርትመንት ላይ የሚሰሩ ሰራተኞች አሉ። የሸጡት አማውንት አለ፣ 2024 ላይ ነው የሸጡት ብለን እናስብና እዚህ ላይ የተለያዩ ራንኮችን እንድንሰጥ በዲፓርትመንት ለምሳሌ ማነው አንደኛ ሻጭ፣ የዲፓርትመንት ቶታላቸውን አብረህ ከኤምፕሎይ ኔም እና አይዲ ጋር አሳይ የመሳሰሉ አይነት ነገሮችን እነዚህ ፋንክሽኖችን በመጠቀም ማየት እንችላለን ማለት ነው። የምናየው ሮ ነምበር፣ ራንክ፣ ዴንስ ራንክ እና ኢኒታይል ነው ብለናል። ሮ ነምበር ላይ ለእያንዳንዱ ሮ ዩኒክ የሆነ ሮ ነምበር መስጠት የሚያስችለን ነው ማለት ነው። አንደኛ፣ ሁለተኛ፣ ሶስተኛ እያለን ደረጃ ልንሰጠው እንችላለን ማለት ነው። ይሄኛው አንደኛ ሻጭ ነው፣ ይሄ ሁለተኛ ሻጭ ነው፣ ሶስተኛ ሻጭ ነው በሸጠው አማውንት ማለት ነው። እሱን ሲንታክሱን ተጠቅመን ስናይ የበለጠ ግልጽ ይሆናል። ሶ ዊ አሳይን ዩኒክ ነምበርስ ሮ ነምበርን በመጠቀም ራንክን በመጠቀም ደግሞ ራንክ ማድረግ እንችላለን። አንደኛ፣ ሁለተኛ፣ ሶስተኛ እያለን ራንክ ማድረግ እንችላለን። ነገር ግን ራንክ ላይ ያለው ችግር ምንድን ነው? ሁለት እኩል የሆኑ ለምሳሌ ሻጭ አንድ እና ሻጭ ሁለት $90,000 ቢሸጡ እኩል ናቸው። ሻጭ ቀጥሎ ያለው ሻጭ 80,000 ቢሸጥ 90,000 የሸጡትን አንደኛ ብሎ ያሳየንና ቀጥሎ 80,000 የሸጠውን ሁለተኛ ብሎ አይደለም ያሳየን፣ ሶስተኛ ብሎ ነው የሚያሳየን። ሶ ራንኪንግ ላይ ጋፕ አለ ማለት ነው። ይሄንን ለማስተካከል የምንጠቀመው ዴንስ ራንክን ነው። ጋፕ ሳይኖር እንድናይ አንደኛ ብሎ ያሳየንና ቀጥሎ ያለውን ግን ጃምፕ ሳያደርግ ሁለተኛ ብሎ እንዲያሳየን የሚያስችል ነው ማለት ነው። ኢኒታይል በፐርሰንታይል እየከፋፈለ ወር በታይል እየከፋፈለ በመፈልገው ሳይዝ እኩል በሆኑ ሳይዝ ከፋፍሎ ይሄ ቶፕ ግሩፕ ውስጥ ቶፕ 25 ላይ ያለ ሻጭ ነው። እነዚህ ደግሞ ቶፕ ቦተም 25 ላይ ያሉ ሻጮች ናቸው ብለን ለምሳሌ ከሻጮች ውስጥ ከፍተኛ 25% ቶፕ የሆኑ ሻጮችን አውጡና አሳዩኝ ብትባሉ ኢኒታይል ነው የምንጠቀመው ማለት ነው። ሌትስ ጎ ቱ ዘ ዴሞ። ሶ ወደ ዴሞ ስንመጣ የምንጠቀመው ይሄኛውን ቴብል ነው ብለናል ቀደም። ኤምፕሎይ ቴብል የተወሰነ ዳታ አስገብተናል። ሶ ይሄ ዴታ ነው ማለት ነው ያለው። 10 ሻጮች አሉ፣ 3 ዲፓርትመንት አለ፣ የሸጡት አማውንት አለ፣ በሴልስ አማውንቱ ማለት ነው። የእቃው መጠን የሸጡት 45 ነው። ለምሳሌ አሊስ የሸጠው ባብ እንደዚህ፣ ካሮል ዴቪድ እንደዚህ ነው የሸጡት ማለት ነው።
ሶ ከግሩፕ ባይ ጋር ያለውን ልዩነት እኔ ካለን ለምሳሌ እዚህ ጋር ዲፓርትመንታቸውንና እያንዳንዱ ዲፓርትመንት ቶታል ሴል አሳዩ ብትባሉ ግሩፕ ባይን በመጠቀም ማየት እንችላለን። ኤሌክትሮኒክስ 264,000 ተሽጧል፣ ፊትነስ ይሄን ያህል፣ ፈርኒቸር ይሄን ያህል። ነገር ግን ከእያንዳንዱ ኢምፕሎይ ኔም ጋር አብራችሁ ቀላቅላችሁ አሳዩኝ ብትባሉ እዚህ ጋር ለምሳሌ ኢምፕሎይ ኔሙም አብሮ መዘርዘር አለበት። ኢምፕሎይ ኔም፣ ዲፓርትመንታቸው፣ የኤሌክትሮኒክስ ዲፓርትመንት የሆኑ ሰራተኞች ካሉ ቶታላቸውን 264,000 300,000 እያረክ አሳየኝ ብትሉት ግሩፕ ባይ አይሰራም። ግሩፕ ያረግናቸው ኮለመኖች ላይ ብቻ ነው የሚሰራው ማለት ነው። ግሩፕ ባይ ይሄ ፌል ያረጋል። ኢምፕሎይመንት ኔም አግሪጌሽን ውስጥ አልገባም፣ ስለዚህ አይቻልም ይለናል። ኢምፕሎይ ኔሙን ደግሞ እዚህ አግሪጌሽን ውስጥ ካስገባ ነው ፐርፐዛችንን ሉዝ እናደርገዋለን። ቶታሉን አያሳየንም፣ እያንዳንዱን ብቻ ነው የሚያሳየን። you can try that። ሶ ይሄንን ችግር ለመቅረፍ ዊንዶው ፋንክሽኖችን ኦቨር ያለውን በመጠቀም ሪዞልቭ ማድረግ ይቻላል ማለት ነው። ኢምፕሎይ ኔም ዲፓርትመንታቸውን የሸጡትን አማውንት ከጎኑ ደግሞ ቶታል ሴል አማውንቱን በምን በዲፓርትመንት ፓርቲሽን ባይ እዚህ ጋር እንደ ግሩፕ ባይ ግሩፕ አርጋቸው አንድ ላይ አንድ ዲፓርት ኤሌክትሮኒክስ ከሆኑ ኤሌክትሮኒክሶችን ፓርቲሽን አርጋቸው በአንድ ላይ ግሩፕ አርገህ ደምረህ ሴልሳቸውን ማለት ነው ደምረህ ቶታል ሴል ብለህ አሳየን እንደማለት ነው። ሶ እንደዚህ ስናረግ እዚህ ግሩፕ ባይ ላይ ያልቻልነውን እዚህ ጋር ግን አሊስን ዲፓርትመንቷ ይሄ ነው፣ ሴልስ አማውንቱ ይሄ ነው፣ በኤሌክትሮኒክስ ስር ያሉ አጠቃላይ ሽያጮች ይሄ ነው ብሎ እንደዚህ አድርጎ ያሳየናል ማለት ነው። ሶ ከግሩፕ ባይ ጋር ያለው ሜይን ዲፍረንስ ተጨማሪ ሮዎችን አብረን ማየት ያስችለናል ማለት ነው። ሶ ሮ ነምበር ስጧቸው በሴልስ አማውንት ለምሳሌ አሊስ 90,000 ነው የሸጠው። ሶ አንደኛ መሆን አለበት ኦር አለባት። ሶ ነምበር 1 87,000 ቀጥሎ ያለው ነምበር 2 ይሆናል። እንደዚህ ያረክ አሳየን ለማለት ሮ ነምበር እንጠቀማለን። ሮ ነምበር አሳይን አድርግ። አንደኛ ከሆነ አንደኛ፣ ሁለተኛ ያልክ በቅደም ተከተላቸው ምናቸው ላይ ተመርኩዘን ዊ ኦርደር ባይ the sales amount በሴልስ አማውንት ቅደም ተከተል አስይዘንም እሱንም በዲሴንዲንግ ኦርደር ከከፍተኛ ወደ ዝቅተኛው ቅደም ተከተል አስይዘህ ግሩፕ ሮ ነምበር አሳይን አድርገህ አሳየን ካልነው በዚህ መልኩ ያሳየናል። የዚህ ችግሩ ለምሳሌ 87,000 ያመጡት እኩል ነው የሸጡት፣ ነገር ግን ራንደምሊ ሁለተኛና ሶስተኛ አድርጎ አሳይቶናል። እዚህ ጋር በአይተም ሶልድ ሄዶ አይደለም፣ በእርግጥ እዚህ ጋር ይመስላል፣ ግን በዛ መልኩ እንዳልሆነ የምታዩት። ለምሳሌ እዚህ ጋር 52,000 የሸጡት፣ ኢቫ 33 ትንሹን ሽጣ ነው 52,000 ቶታል ሆኖ የሸጠችው ቶታል ሆኖ 8ኛ ላይ የተቀመጠው። በዚህ አይነት ኬዝ ከፍተኛ ሻጩን ቀድሞ እንዲያሳየን ከፈለግን እሱን ኮለመን ሁለተኛ ኦርደር ባይ የምናረግ አይተም ሶል ደግሞ ሁለተኛ ኦርደር የምናረግበት ኮለመን ሆኖ እንዲያገለግል ሊስት ማድረግ እንችላለን። በዚህ ኬዝ ኢቫ ለምሳሌ ትንሹን አማውንትን የሸጠችው ሶ ሺ ውድ ቢ ኔክስት ማለት ነው። 8ኛ ሳይሆን 9ኛ መሆን አለባት ማለት ነው። ፍራንክ በዚህ አይነት 8ኛ መሆን አለባት ማለት ነው። እንደዚህ አድርገን ቼክ ስናደርግ ፍራንክ 8ኛ ኤቫን 9ኛ አድርጎ ሊስት ያደርግልናል ማለት ነው። ይሄ ለአጠቃላዩ ነው። በየዲፓርትመንቱ አይደለም ሮ ነምበር ስጥልን ያለው ነገር ግን በየዲፓርትመንቱ ያለውን በቀደም ተከተል በየዲፓርትመንት ብቻ ነው የምፈልገው ምንል ከሆነ ሮ ነምበር ኦቨር ፓርቲሽን ባይ ዲፓርትመንት ማለት አለብን። በዚህ ጊዜ 1 ለ3 ሚለን የኤሌክትሮኒክስን ለብቻ የፊትነቱን ለብቻ 1 ለ3 እንጂ ቀጥሎ 4 5 በሽያጩ ሄዶ አይደለም ያረጋለን። መጀመሪያ በዲፓርትመንት ከዛ ዲፓርትመንት ውስጥ ደግሞ በየሴልሳቸው በዲሰንዲንግ ኦርደር አስቀምጥ ማለት እንችላለን። ይሄንን ረን ስናረግ ኤሌክትሮኒክስ ላይ ብቻ ነው እንትን የሚሰጠው ማለት ነው። ቀጥሎ ፊትነስ ላይ ብቻ ነው 1 ለ3 4 ብሎ ሊስት የሚያረጋቸው። ቀጥሎ
ፈርኒቸር ላይ ነው። አሁን ከቀድሞ ያለው ዲፍረንስ የቀድሞ በአጠቃላይ በዲፓርትመንት ሳት ላይ ወይም በዲፓርትመንት ግሩፕ ሳት አድርጋቸው ሮ ነምበር ስጥ ኦር ቅደም ተከተል አስይዛቸው ነበረ። ይሄኛው ግን በየዲፓርትመንቱ ብቻ። ኤሌክትሮኒክስ ዲፓርትመንት ላይ ከፍተኛ ሻጩ ማን ነው? አሊስ። ፊትነስ ላይ ከፍተኛ ሻጭ ማን ነው ከተባለ ነምበር 1 የሆነውን ሄንሪን። ፈርኒቸር ላይ ከፍተኛ ከተባለን ኤቫ ብለን መናገር እንችላለን። ሶ ሮ ነምበር የሚያገለግለን እንደዚህ ሊስት ለማድረግ ነው። ነገር ግን እኩል የሆኑትን እኩል ናቸው ብሎ አያሳየንም። ያንን የሚያሳየን ራንክ ነው። ነገር ግን ቅድም እንዳልነው ደግሞ ራንክ ያለበት ችግር ምንድነው? እኩል የሆኑ ነገሮችን ሲያይ የሚቀጥለውን ቁጥር ይዘለዋል ማለት ነው። ለምሳሌ እዚህ ጋር 90,000 ተሽጧል። አሊስ ባብና ካሮል 87,000 ነው የሸጡት። ሁለቱን ሁለተኛ ናቸው ብሎ ሊስት አደረገልን። በሽያጭ ደረጃ ሲሄድ ሁለተኛ ናቸው አለ። እዚህ ጋር በየዲፓርትመንቱ ከፋፈል ስላልነው የየዲፓርትመንቱን ብቻ ነው የሚያሳየን። የየዲፓርትመንቱ ብቻ ሳይሆን እንዳጠቃላይ እንዲያሳየን ከፈለግን we don't need the partition ብለን ይሄኛውን ካንስል ማድረግ አለብን። የምንፈልገው በሴልስ አማውንት ብቻ ቅደም ተከተል እንዲያስይዛቸው ነው የምንል ከሆነ እንደዚህ እናደርግና አሁን ቅደም ተከተል ሁሉንም ነው ዲፓርትመንት ሳይ ላይ ሴልስ ላይ ብቻ ተመርኩዞ ደረጃ ይሰጣቸዋል ማለት ነው። በዚህ ኬዝ 87,000 ያመጡ ሁለተኛ እኩል ሲሆኑ ይሄን ቀጥሎ ሶስተኛ እንደማለት አራተኛ ነው የሚለው አንድ ቁጥር ዘሎ አሳይን ያደርጋል ማለት ነው። ኦኬ እንደዚህ ለምሳሌ እኩል ሲሆኑ ሁለተኛ ማነጻጸሪያ የሸጡት አይተም ነው ካልነው ግን እንደዚህ አንድ ብሎ 3 ላይ ያደርግልን ይችላል። ስፔሻሊ እነዚህም የተለያዩ ከሆኑ ማለት ነው። የተለያዩ ካልሆኑ ስቲል ሁለተኛ ይልና ቀጥሎ ያለውን አራተኛ ያደርግልናል። ለምሳሌ እዚህ ጋር ቅድም ሊለን የሚችለው ሁለቱን አንደኛ ነበር። አሁን ግን ቀጥለህ በአይተም ሶልድም አወዳድራቸው ስላለን ከፍተኛ ሸጭ ይሄኛው ስለሆነ በአይተም ሶልድ ይሄንን አንደኛ ያረገው ይሄኛውን ሁለተኛ ያረገው። አይተም ሶልድን ብናጠፋ ግን እነዚህ 1 2 ሳይሆኑ 1 ነበር የሚሆኑት። ቀጥሎ ያለው አንድ ጃምፕ ስለሚያረግ 3 ብሎ ደግሞ ያሳየን ነበር። እንደምታዩት 1 አሳየን። ኤቫና ፍራንክ ተመሳሳይ ስለሸጡ ማለት ነው በሴልስ አማውንት። ቀጥሎ ያለውን ግን 1 ዘሎ ሶስተኛ ብሎ ሶስተኛ ደረጃ ይሰጠዋል ማለት ነው። ሶ በሁለቱም መልኩ ለአጠቃላይ መስራት እንችላለን። ለየዲፓርትመንቱም ብለን ደግሞ እንደዚህ ለየዲፓርትመንቱ ብቻ ለየንትኑ ብቻ ካለን በዛ ነገር ፓርቲሽን ማድረግ አለ። በዛ በመፈልገው ኮለመን ግሩፕ ኦር ፓርቲሽን ማድረግ አለብን ማለት ነው። ፓርቲሽን ባይ የሚለውን ክላውዝ መጠቀም አለብን ማለት ነው። የራንክ ችግር እንዳልነው አንድ ካለ ቀጥሎ 3 ነው። 2 ካለ ቀጥሎ ለምሳሌ 3 ሳይሆን 4 እያለ እየዘለለ ነበር የሚሄደው። ያ እንዳይሆን ቀጥሎ ያለውን ቁጥር እንዲሰጥ ከፈለግን ዴንስ ራንክ ነው መጠቀም ያለብን ማለት ነው። ዴንስ ራንክን ስናረግ ለምሳሌ እዚህ ጋር ቀድም ያየነው አንድ ብሎ 3 ነበረ። አንድ ይዘለነ ብሎ በራንክ ዴንስ ራንክ ላይ ግን 2 አድርጎ ያሳየናል ማለት ነው። እዚህ ጋር አንድ ብሎ 3 ያደረገውን ዴንስ ራንክ ስንጠቀም አንድ ብሎ 2 ቁጥርን ይሰጠናል ማለት ነው። ሴም ወይ እዚህ ጋር አሁን በየዲፓርትመንቱ ብቻ ነው መታነጻጽርልን እና ደረጃ መስጠልን ስላልነው ነው። በየዲፓርትመንቱ እንዳይሆን እንዳጠቃላይ ሴልሱን ብቻ ላይ ተመርኩዘን ደረጃ እንዲሰጥ ከፈለገ እቺን ፓርቲሽን ባይ ማጥፋት ነው። ቬሪ ሲምፕል ዴን ከላይ ጀምሮ ወደ ታች ሰጠልን 1 2 2 እኩል ስለሆኑ ቀጥሎ ያለውን በራንክ ከሄድን ራንክ ብንጠቀም 4 ነበር የሚያደርገው። አሁን ግን 3 አደረገው። 3 ሰጥቶ ቀጥሎ 5 ነበረ በራንክ የሚሆነው። አሁን ግን 4 ሰጥቶ 6 ሰጥቶ በራንክ ቢሆን 7ን ዘሎ 8ኛ ነበር ዴቪድን የሚያደርገው። አሁን ግን 7ኛ ያደረገው ማለት ነው። የመጨረሻው ኤንታይል ነው። ኤንታይል በፐርሰንታይል ላይክ ቶፕ ኳርታይት የሆኑትን ቶፕ 25% የሆኑትን አሳየን ለማለት እዚህ ጋር ታይል እንዲሰጠልን ለፈለግነው ቁጥር እናስቀምጥና ለ4 ግሩፕ አድርጋቸው በ25% ግሩፕ አድርጋ አሳየን ካልነው
እንደሚከተለው እነዚህን ቶፕ 1 ናቸው 25% ላይ ያሉ እነዚህ ቶፕ 2 ናቸው እነዚህ ቀጥሎ ያለ ሶስተኛ ቶፕ 25 ናቸው እነዚህ ባታም 25 ላይ ያሉ ናቸው ብሎ ያሳየናል። እዚህ ጋር ደብል ያረጋበት ምክንያት ሁለቱ እኩል ስለሆኑ ነው። እዚህም ጋር ደብል የሆነበት ምክንያት እኩል ስለሆኑ ነው ማለት ነው። ሶ በአራት ደረጃ ለምሳሌ ቶፕ 25 ላይ ያሉትን ሰዎች ሽልማት መስጠት ምንፈልግ ለአራት ከፍለህ ቶፕ 25% ላይ ያሉትን ስሞችን አውጣልን ካልነው እነዚህ ናቸው። አላይስ ባብና ካሮልን ፕሮሞት አድርጓቸው ኦር ሽልማት ስጧቸው ሊል ይችላል። ቦተም 25 ላይ ያሉትን ደግሞ አንዳንድ ነገር አድርጉ ብትባሉ እነማን ናቸው ከተባለ ፍራንክና ዴቪድ ይሆናሉ ማለት ነው። ሶ ሰመራይዝ ለማድረግ ግሩፕ ባይ ላይ ሰመራይዝ ብቻ ነው ማድረግ የሚቻለው ግሩፕ ባይ ባደረግነው ካለመን ኔም ማለት ነው። ፈንክሽን ላይ ዊንዶ ፋንክሽኖች ላይ ግን ተጨማሪ ሮዎችንም አብረን ማየት እንችላለን። ግሩፕ ኦር ፓርቲሽን ካደረግናቸው በተጨማሪ ሌሎችን ሶ እዚህኛው ጋር ኢምፓክት ያደርገዋል ማለት ነው። ሌሎ ኢምፕሎይ ኔምን እዚህ ጋር ብንጨምር ለምሳሌ አይቻልም ብሎ ያሳየናል ማለት ነው። ግሩፕ ባይ ላይ ዊንዶ ፋንክሽኖች ላይ ግን ያንን ያስችለናል። ሮ ነምበር ላይ ደረጃ ይሰጣል 1 2 3 4 ብሎ ደረጃ መስጠት እንችላለን። ነገር ግን ራንክ አይደለም የሚያረጋቸው እኩል ሲሆኑበት እኩል ናቸው ብሎ ሪፖርት አያረግም። ዝም ብሎ ቁጥር ብቻ ነው የሚሰጣቸው። ራንክ ስንጠቀም ደረጃ ነው የሚሰጣቸው እኩል ከሆኑ እኩል ናቸው ብሎ ሪፖርት ያረግና ቀጥሎ ያለውን ግን አንድ ቁጥር ዘሎ ጋፕ ፈጥሮ ነው የሚሄደው ማለት ነው። ሁለተኛ ላይ ሁለት ሰዎች ካሉ ቀጥሎ ሶስተኛ ሳይሆን የሚባለው አራተኛ ነው የሚለው። ለምሳሌ እዚህ ጋር ሁለት አንደኛ ስላሉ ቀጥሎ ያለውን ሶስተኛ አለ። እንደዚህ አይነት ጋፕ እንዳይኖር ከፈለግን ዴንስ ራንክ ነው መጠቀም ያለብን። አንዳንዴልና ቀጥሎ ያለውን ሁለተኛ ነው ብለው ሪፖርት ያደርግልናል ማለት ነው ዴንስ ራንክ። ኤንታይል ደግሞ በፐርሰንታይል የከፋፈለን ዳታን ለማየት የሚያስችለን ነው ማለት ነው። ዊንዶው ፋንክሽን በአጭሩ ይሄን ይመስላል። እነዚህ አራቱ ዊንዶው ፋንክሽኖች፣ ሌሎች ተጨማሪ ዊንዶው ፋንክሽኖች አሉ። ነገር ግን በዚህ አራቱን ብቻ ማየት ነበር የፈለግነው። ሶ ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር ላይክ ማድረግ ይቻላል። ተጨማሪ ቪዲዮ እንዲሰራላችሁ የምትፈልጉ ባቸው ርዕሶች ካሉ ኮመንት ላይ ማስቀመጥ ይቻላል። ስለተከታተላችሁ እናመሰግናለን።